ኃጢአታችንን በጽሁፍ ለካህኑ ለንስሐ አባታችን በጽሁፍ ጽፈን መስጠት እንችላለን ወይ? የብዙዎቻችሁ ጥያቄ ነው። እነግራችኋለሁ። ቪዲዮውን በቅንነት ለሁሉም እንዲዳረስ ሼር፣ ኮፒ ሊንክ እና ላይክ እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም ደግሞ ቤቱን ፎሎ አድርጉ። በነገራችን ላይ ዛሬ እመቤታችን ስለሆነች ብቻ ደስ ብሎኝ ነው የዋለውና 5 ቪዲዮ እሰራለሁ ባልኋችሁ መሰረት ከ10 ሰዓት ጀምሮ ማለት ነው። ይሄኛው 4ኛው ቪዲዮ ነው። 5ኛው ደግሞ ከምሽቱ 4 ሰዓት ይቀጥላል እና ኃጢአትን በጽሁፍ ጽፎ ለካህን በመስጠት ንስሐ መግባት አይቻልም። ያ ማለት አፋችን መናገር የሚችል ከሆነ ማለት ነው። ሰው መናገር የማይችል ሰው ከሆነ ግን እንደዚያ ማድረግ ይችላል። መናገር የምንችል ሰዎች ግን እንደዚያ ማድረግ አይቻልም። ምክንያቱም ሳናፍር የሰራነውን ኃጢአት እግዚአብሔር በሾመው በካህኑ ፊት እያፈርን እንድንናገር ነው የሚፈለገው። ትልቁ ቅጣትም የመጀመሪያው ቅጣት ማፈራችን ነው። በእግዚአብሔር ፊት መዋረዳችን። ካህኑን የሾመው ማን ነው? እግዚአብሔር። ስለዚህ እግዚአብሔር በሾመው በካህኑ ፊት እያፈርን ሲሆን እያለቀስን እግዚአብሔርን በድያለሁ ብለን በቃላችን ነው ንስሐ መግባት ያለብን ማለት ነው። ስለዚህ በጽሁፍ መስጠት አይቻልም። ሐሳብ አስተያየታችሁንና ጥያቄዎቻችሁን ሁላችሁም ኮሜንት ላይ አስቀምጡልኝ። ሼር፣ ኮፒ ሊንክ እና ላይክ እያደረጋችሁ ደግሞ አዳርሱልኝ። ይኸውላችሁ እንዳትሸወዱ፣ ይሄ ቤት ይጠቅማችኋል። ድርግም ቤት ሁላችሁም ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ።